ሄይ ጋይስ ዛሬ የኔ ፌቨራይት የሆነውን ጂም ሴሽን ነው አብረን የምንሰራው። ሌግ ዴይ ነው፣ ኳድ ፎከስድ የሆነ ሌግ ዴይ ነው የሚኖረን። ወደዛ ቪዲዮ ከመሄዳችን በፊት ግን ዳይናሚክ ስትሬቺንግ ያለው በዛውም ደግሞ ሂፕ ሞቢሊቲ ያለው አሪፍ ቪዲዮ እዚህ ጋር ስላስቀመጥኩላችሁ እሱን ቪዲዮ ቼክ አድርጉትና እንመለስ። የመጀመሪያው የፊተኛውን የእግሬን ክፍል ለማሰራት የተጠቀምኩበት ኤክሰርሳይዝ ስሚዝ መሽን ባክ ስኳት ነው። ይሄንንም ኤክሰርሳይዝ የተጠቀምኩበት ምክንያት ኦልሬዲ ሴትድ የተደረገ ስለሆነ ስሰራ አንድ አይነት ሞሽን ላይ ነው የምሰራው ማለት ነው። ያም ደግሞ ስትሬቹን በደንብ ስትሬች እንዳደርግ ያደርገኛል። እላይ ሙሉ ለሙሉ ቀጥ አልልም፣ ምክንያቱም ሙሉ ለሙሉ ቀጥ የምንል ከሆነ የኒያችንን ወይም ደግሞ ጉልበታችን ላይ ችግር ስለሚያመጣ የተወሰነ ስሰራ አይታችሁት ከሆነ እነሳለሁኝ፣ የተወሰነ ሲቀረኝ ስኩዊዝ ለማድረግ ወር ደግሞ እግሬ ቀጥ ለማለት የተወሰነ ሲቀረው እመለሳለሁ፣ በደንብ ስትሬች አድርጋለሁ፣ የተወሰነ ሲቀረኝ እመለሳለሁ ማለት ነው። ያንን በማድረግ በደንብ ኳዳችንን ወይም ደግሞ የፊተኛውን የእግራችንን ክፍል በደንብ አክቲቬት አድርገን ማሰራት እንችላለን ማለት ነው። ሁለተኛው ኤክሰርሳይዝ ሌግ ፕረስ ነው። ሌግ ፕረስ ሁሉንም የእግራችንን ክፍል ማሰራት እንችላለን፣ ኳዳችንንም፣ ሃምስትሪንጋችንንም ግሉታችንንም። የእግራችን ሪፕሌስመንት ግን የምናሰራውን መስል ይወስነዋል ማለት ነው። እኔን አይታችሁኝ ከሆነ እግሬን ወደ ታች ዝቅ አድርጌ የተወሰነ ጣቶቼ ዞር አድርጌዋለሁ። ያንን ሳደርግ ምን እንዳደርግ ይረዳኛል ማለት ነው። ኳዴን በደንብ እንዲሰማኝ ይረዳኛል። ስትሰሩ ምንድነው የምታደርጉት? ወደ እናንተ ወይቱ ሲመጣ እግራችሁን የተወሰነ እየከፈታችሁ ትመጣላችሁ። ስትገፉት ክፍተቱን መሀል ጉልበታችሁና ጉልበታችሁ ያለውን ክፍተት እየዘጋችሁ ትመጣላችሁ። ስትስቡት ወደ እናንተ ወይቱ ሲመጣ በደንብ ተቆጣጥራችሁ እግራችሁን ከጉልበትና ጉልበታችሁ ጋር ሰፋ እያደረጋችሁለት ትመጣላችሁ። በዛ መልክ ኳዳችንን በደንብ ስትሬች እንድናደርግ ይረዳናል ማለት ነው። እንደነገርኳችሁ ነው ሌግ ዴይ ላይ ስሰራ እኔ ፉል ሬንጅ ኦፍ ሞሽን አልጠቀም። ማለትም ፉል ሬንጅ ኦፍ ሞሽን ማለት ሙሉ ለሙሉ ቀጥ ይሄ ቸስት ፕረስ እያደረግኩኝ ከሆነ ይሄኛውን ቀጥ እንደማድረግ ማለት ነው። ይሄኛውን አይነት ፖዚሽን አልጠቀም። የተወሰነ ሲቀረኝ እመለሳለሁኝ ማለት ነው። ያንንም የማደርገው መስሉ ላይ ሞር ቴንሽን ለመፍጠር፣ መስሉ ላይ ሞር ቴንሽን ይፈጥራል ማለት ነው። ፉሊ ስትሬች ታደርጋላችሁ፣ የተወሰነ ሲቀራችሁ ትመለሳላችሁ። ፉሊ ስትሬች ታደርጋላችሁ፣ የተወሰነ ሲቀር ወደ ስትሬቺንጉ ፖዚሽን እንመለሳለን ማለት ነው። ሶስተኛው ኤክሰርሳይሳችን አጀስትድ ላንጅ ነው። ይሄኛውም ልክ እንደ ሌግ ፕረሱ የእግራችን ሪፕሌስመንት የምናሰራውን ማስል ይወስነዋል ማለት ነው። አጀስትድ ያልኩትኝ በእኔ በምሰራበት መልክ አጀስት ስላደረግኩት ነው። ላንጁ አይታችሁኝ ከሆነ ከኋላ ያለውን እግር የተጠቀምኩበት የማልሰራበትን እግር ባላንስ ለማድረግ ነው። ኦልሬዲ እንዳልወድቅ ነው እንጂ እያሰራሁት አይደለም። በአውራ ጣቴ የተወሰነ ደገፍ አድርጌለት እንዳልወድቅ ባላንስ ለመጠበቅ በደንብ ዌይቱን እዚኛው የሚሰራው መስል ላይ ጫናውን እዛኛው ላይ እንዲፈጠር ነው ማለት ነው። ከጉልበቴ በደንብ ወደፊት ድራይቭ አደርጋለሁኝ። ስነሳ ጣቶቼን ተጠቅሜ ነው ወደ ላይ የምነሳው። እንደዛው ሞር ቴንሽን ለማግኘት ላይ አልጨርሰውም። የተወሰነች ሬንጅ ስትቀር ወደ ስትሬቺንግ ፖዚሽኑ መለሳለሁ፣ ወደ ላይ እነሳለሁ። የተወሰነች ሬንጅ ስትቀር ወደ ታች በደንብ ስትሬች አደርጋለሁ ማለት ነው። ስትሬች ስታደርጉ ኒያችሁን ወይም ደግሞ ጉልበታችሁን በደንብ ወደፊት ከጣታችሁ እንዲወጣ አድርጋችሁ ድራይቭ ማድረግ ነው። በዛ መልክ በደንብ አሪፍ የሆነ ስትሬች ይሰጣችኋል። ኳዳችሁንም ቶሎ ወደ ፌሊየር እንድትጠጉ ያደርጋችኋል ማለት ነው። አራተኛው ኤክሰርሳይሳችን ሌግ ኤክስቴንሽን ነው። ሌግ ኤክስቴንሽን የሚያሰራው ማስል እስካሁን ከሰራናቸው ኤክሰርሳይሶች ወይም ደግሞ ካሰራናቸው ማስሎች የተለየውን ነው። ኢሬክተስ ፌሞረስ የሚባለውን የፊተኛው እግራችን ላይ የሚገኘውን ማስል ነው የሚያሰራልን። ይሄም ኤክሰርሳይዝ ይሄንንም መስል ለማግኘት የሂፓችን ሪፕሌስመንት ይወስነዋል ማለት ነው። ከሂፓችን ተነስቶ እስከ ጉልበታችን ድረስ ስለሆነ የሚገናኘው ሊጋመንቶቹ ከሂፓችን እስከ ኒያችን ወይም እስከ ጉልበታችን ድረስ ስለሆነ የሚገናኘው የሂፓችን ሪፕሌስመንት ይሄኛውን መስል ምን ያህል ስትሬች ያደርጋል የሚለውን ነገር ይወስነዋል። ስለዚህ 90 ዲግሪ ከምንቀመጥ ይልቅ ወደኋላ ትንሽ ሊን ብናደርግ አሪፍ ስትሬች እንዲያደርግ እናደርጋለን። ፉል ሬንጅ ኦፍ ሞሽን የምንጠቀመው ኢሴንትሪካችንን ከ3 እስከ 4 ሰከንድ ኮንትሮል ለማድረግ እንሞክራለን። በደንብ ሂት እናደርጋለን ማለት ነው። መጨረሻው አምስተኛው ኤክሰርሳይዝ ሲሲ ስኳት ነው። ሲሲ ስኳት ኢዝ ኦል አባውት ስትሬቺንግ። በደንብ ስትሬች ለማድረግ በደንብ ስትሬቺንግን ኤም አድርገን ነው የምንሰራው።
ጉልበታችንን በደንብ ድራይቭ እያደረግን ወደፊት መሬት እስኪነካ ድረስ እንሰራለን። ስንነሳ ሂፓችንን ጉልበታችንንና ደረታችንን ወደ ላይ ድራይቭ እያደረግን ወይም ደግሞ ጣሪያውን የምንሰራበትን ወደ ላይ ጣሪያውን ሰማዩን እያየን ወደ ላይ ድራይቭ እያደረግን ነው የምንነሳው። በደንብ ስትሬች እናደርጋለን። በደንብ ከደረታችን ከሂፓችን ወደ ላይ ድራይቭ እናደርጋለን። አሪፍ የሆነ ስትሬች ይሰጣችኋል። እንደ ፊኒሸር ልትጠቀሙበት የምትችሉት ኤክሰርሳይዝ ነው። አሪፍ የሆነ ፓምፕ አለው። አሪፍ የሆነ ስትሬች ይሰጣችኋል። ይሄን ይመስላል ማለት ነው ኳድ ሴሽናችን። እነዚህን 5 ኤክሰርሳይሶች ኳድ ፎከስድ ኤክሰርሳይሶች በደንብ ከተጠቀማችሁባቸው ኳዳችሁ ላይ ያለውን ስትሬንግዝ መስል ማስ በደንብ እንድትጨምሩ ይረዳችኋል። እነዚህን 5 ኤክሰርሳይሶች ባልኳችሁ መልኩ ሬንጅ ኦፍ ሞሽኑን እያንዳንዱን አጀስትመንቶቹን የሌጋችሁን ሪፕሌስመንት በደንብ አድርጋችሁ ቪዲዮን እየደጋገማችሁ እየመለሳችሁ እያያችሁ ተጠቀሙበት። እንደነገርኳችሁ ነው። ስትሬንግዝ ላይም አሪፍ ስራ ይሰራላችኋል። ፕላስ ደግሞ መስል ማስ ለመጨመርም እንደዚሁ ከምግባችሁ በተጨማሪ ማለት ነው። 75% የሚሆነውን ሰውነታችን የሚቀይረው ኒውትሪሽን ነው። ቢሆንም የምንሰራው ኤክሰርሳይስን ማተር ያደርጋል። በዚህ መልክ ፐርፎርም ለማድረግ ሞክሩ። አሪፍ የሆነ ለውጥ ታገኙበታላችሁ ብዬ አምናለሁ። ቴንክ ዩ ጋይስ።